ሄዶ ብቻ ነው ስለዚህ እዛ ቦታ ላይ ምንም የለም ብለው ሲያስቡና በእንደዚህ አይነት ፍልስፍና ውስጥ ሲጠመዱ ሰዎች ጠላ ቤትና ጠጅ ቤት ይመቻቸዋል ወይም ታችኛው ክላስ ውስጥ መገኘት ይፈልጋሉ ሁለተኞቹ ደግሞ ምናልባት ትልቅ ቦታ የነበራቸውና ትልቅ ዕውቀት የነበራቸው ሰዎች ምናልባት ቦን አጋጣሚ ወድቃሉ እነዚህም ሰዎች ጠላ ቤትና ጠጅ ቤት ታገኛቸዋል ሶስተኞቹ በጣም በብዛት የምታገኛቸው ሰዎች ጭንቅላት ያላቸው ነገር ግን ደብል ፌስ መጠቀም የማይችሉ ወይም ደብል ፌስ መሆን የማይችሉ ሰዎች ሆነው ምንም መሞዳሞድ ውስጥ የሌሉበት ሲሆን እነሱ ምንም እንኳን ለሀገርም ይሁን ለህዝብ የሚጠቅም መንገድ ቢሰሩ መንገዱ ግን አላስኬድ ብሎ ስለሚያንቃቸው አፍሪካ ውስጥ አብዛኞቹን የምታገኛቸው እንደዚህ አይነት ሰዎች ጠላ ቤትና ጠጅ ቤት ናቸው የምርም ጭንቅላት አላቸው የምርም ማሰብ ይችላሉ የምርም ሀገር የሚቀይር አቅም አላቸው ነገር ግን መንገዶች አላስኬድ ስለሚላቸውና ህሊናቸውን ሸጠው ምንም ነገር ማድረግ ስለማይፈልጉ ታችኛው ክላስ ይገኛሉ ስለዚህ እነዚህ ሰዎች ጠላ ቤትና ጠጅ ቤት ታገኛቸዋል በመጨረሻ ግን በትክክልም ቦታው ይገባኛል እኔ ዝናናበታለሁ የሚሉ ገንዘቡ ግን የሌላቸው ሰዎችም ጠላ ቤትና ጠጅ ቤት ታገኛል በተቃራኒው ደግሞ ትላልቅ የሚባሉ መጠጥ ቤቶች ውስጥ ወይም ትላልቅ የሚባሉ የጭፈራ የሚጠጣባቸው ቤቶች ውስጥ የምታገኛቸው ሰዎች እንደዚህ ይመስሉኛል የመጀመሪያዎቹ ቤተሰባቸው ከየትም ይምጣ እንዴትም ያምጣው ነገር ግን ከፍተኛ ሀብት ያላቸው ቤተሰቦች ያሏቸው ልጆች እዛ ቦታ ላይ ዝናናሉ ገንዘቡን ሲበትኑት ሲቆጥሩት ታያለህ ሁለተኞቹ ደግሞ ድጣውም ያምጡት መጣውም ያምጡት ነገር ግን ገንዘቡ በከፍተኛ ደረጃ ይኖራቸውና የሆነ ህሊና ይጠይቃል አይደል ይኮረኩራል አይደል ያንን ለማስታገስ ሲሉ እዛ ቦታ ላይ በመበተን ጊዜያቸውን ያሳልፋሉ ሶስተኞቹ አይነት ሰዎች ደግሞ ኮኔክሽን የሚሰሩ ሰዎች ናቸው እነዚህ ኮኔክሽን የሚሰሩ ሰዎች ባለሀብቱንም ነገሮችንም እዛ እንደሚያገኙ ስለሚያውቁ እዛ ቦታ ላይ ነው በብዛት የሚያሳልፉት ነገሮችን ደግሞ የሚፈልግና ኮኔክሽንን የሚፈልግ ሰው በእነሱ ዙሪያ ይገኛል እንደነዚህ አይነት ሰዎች አብዛኞቹ እዛ ቦታ ታገኛለህ አራተኞቹ ደግሞ በትክክልም ገንዘባቸውን አውጥተው በቃ ከሰኞ እስከ ዓርብ ሰራው ከሰኞ እስከ ቅዳሜ ሰራው ይሄን ነገር ፈልጓል ያስደስተኛል ብለው በትክክልም የሚያዝናናቸው ስለሆነ እዛ ቦታ ላይ የሚመጡ ሰዎች አሉ በትክክል በላባቸው የሚዝናኑ ማለት ነው አብዛኞቹ ግን በጣም የባለሀብት ልጆች የሆኑና እነሱ ነገሮችን ሰርተው ባያመጡት እንኳን ብሩን መበተን የሚችሉ ወይም ደግሞ ኮኔክሽን የሚሰሩ ሰዎች ካለበለዛ ደግሞ ገንዘቡን እንዴት አድርገው እንዳመጡት የማይታወቁ ሰዎች በብዛት እዚህ ቦታ ላይ ተገኝተው ገንዘብ ሲበትኑ ታያቸዋል ነገር ግን ጠላ ቤትና ጠጅ ቤት የሚገኙ ሰዎችን ሁሉ እንደተራ አድርጎ መቁጠር ልክ ነው ብያላስው የሚገራርም ጭንቅላት ያላቸው የሚገራርም ነገሮችን የሚነግሩ ሰዎች ጠላ ቤትና ጠጅ ቤት አሉ በስድድብ ውስጥም ከሆነ እኔ ጠላ ቤት ያለው ስድብ ሎካል እዛ ያለው ስድብ ደግሞ ኢንተርናሽናል ከመሆኑ ውጪ ሁለቱም ቦታ ላይ ያሉ ሰዎች መጠጥ ነው የሚጠጡት ነገሮችን አሞዝ እንትምለው ያን ያህል የተስተካከሉ ይሆናሉ ተብሎ አይታሰብም ስለዚህ የጠላ ቤትና የጠጅ ቤት ነገር በጣም ብዙዎቹ የምናቃቸው ሰዎች አይነት አይደሉምና ተራ ብሎ ማሰቡ ልክ ነው ይስላላሰብኩ